ሰላም ጤና ፍቅር ለእናንተ እንደምን አላችሁ ውድ ቻናላችን ተከታታዮች ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርስላችሁ የመዝናኛውን ዓለም ወሬዎችን የምንዳስስበት ፕሮግራማችን ነው። ፕሮግራሙን በማቅረብ ሜሮን ወርቅነህ አብራችሁ ቆያለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እንዲሁም ያሏችሁን ማናቸውንም ማየት አስተያየቶች ደግሞ በኮሜንት መስጫው ስር ያስቀምጡልን። አብራችሁን ቆዩ። ወደ መጀመሪያው መረጃችን ልሰዳችሁ። ዝነኛዋ ድርሹ ዳና የፓርላማ እጩ ሆነች። ጋዜጠኛና የማስታወቂያ ባለሙያ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪ ሆነችው ድርሹ ዳና ለዓለም አቀፍ ጉዳይ እጩ መሆኗ ተሰምቷል። ድርሹ ዳና የፊታችን ወር መጨረሻ ለሁለተኛ ጊዜ በተባበሩት አረብ ኤምሬቶች በዱባይ ለሚካሄደው ዓለም አቀፍ የሴቶች ፓርላመንት ላይ እጩ ሆናለች። ድርሹ የሶስት ሴት ልጆች እናት ሆና በተሰማራችበት የሚዲያ ስራ ስኬትና ብራንድ አምባሳደር በሆነችበት የኢትዮጵያ አልኮል ፍሪ ጄኔሬሽን ባለው ስራ እጩ ተደርጋ ተመርጣለች። ወደ ሌላኛው መረጃችን ልሰዳችሁ። ከሰሞኑ የ19 ዓመቷ ወጣት ሀሴት ደረጀ ኢትዮጵያን በዓለም አቀፍ ደረጃ አስጠርታለች። ሀሴት የሚስ ወርልድ 2025 ውድድር ሁለተኛ ሆና ተመርጣ መነጋገሪያ ሆናለች። በህንድ በተከናወነው ሚስ ወርልድ የቁንጅና ውድድር የ109 ሀገራት ቆነጃጅት የተሳተፉበት ሲሆን ሚስ ወርልድ የሚል መጠሪያ በማግኘት የዘንድሮውን ዘውድ ታይላንዳዊቷ ኦፓል ሱቻታ ጭናለች። እሷን ተከትላ ኢትዮጵያን የወከለችውና በውድድሩ ላይ ሚስ ኢትዮጵያ ተብላ ስትጠራ የነበረችው ሀሴት ደረጀ ከዓለም ሁለተኛ ከአፍሪካ አንደኛ በመሆን ተመርጣለች። ሀሴት ደረጀ እድሜዋ 19 ሲሆን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኬሚካል ኢንጂነሪንግ ተማሪ ናት። ከአሽከርካሪ አባቷና ከፖሊስ እናቷ በአዲስ አበባ የተወለደችው ሀሴት የሚስ ወርልድ ውድድርን ከዓለም ሁለተኛ ከአፍሪካ አንደኛ በመሆን አጠናቃለች። በሞዴሊንግ ሙያ ዓለም አቀፍ ዝና ያላት ሞዴል ገነት ጸጋዬ በሚስ ወርልድ ኢትዮጵያ ከ200 በላይ ኢትዮጵያውያን ቆነጃጅቶችን አወዳድራ ሀሴትን ወደ ሚስ ወርልድ የላከች ሞዴል መሆኗ ታውቋል። ሞዴል ሀሴት ባሸነፈችበት ወቅት የአሜሪካ ኤምባሲን ጨምሮ በርካታ ዓለም አቀፍ ተቋማት ኢትዮጵያውያንን የእንኳን ደስ አላችሁ እንኳን ደስ አለሽ የሚል መልእክት አስተላልፈዋል። Ethiopia, congratulations, you are our second position winner. አሁንም መረጃዎቻችን እንደቀጠሉ ናቸው። በሲዳማ ባህል ላይ አተኩሮ የተሰራው ዳውኤ ቡሹ ፊልም ዓለም አቀፍ ውድድር ላይ ቀርቦ አሸነፈ። ፊልሙ በዓለም አቀፍ የፊልም አወዳዳሪ ሊፍት ኦፍ ግሎባል ኔትወርክ አማካኝነት ለ2025 ፌስቲቫል ለመቅረብ ከሌሎች ሀገራት ፊልሞች ጋር እጩ በመሆን ከለንደን ፒንውድ ስቱዲዮ በቀጥታ ስርጭት ለእይታ ቀርቦ እንደነበር ሲቢሲ ሚዲያ ሰምቷል። የሲዳማ ባህላዊ ሰላምታ አሰጣጥ እንዲሁም የፍቅር መከባበርና የመተሳሰብ ተምሳሌት የሆነውን ዳውኤ ቡሹ አጭር ፊልም በተመልካች ምርጫ ከፍተኛ ድምጽ በማግኘት አሸናፊ በመሆን ውድድሩን አጠናቋል። በቀጣይ በፌስቲቫሉ አዘጋጅ በተለያዩ ከተሞች ላይ የሚታይ ሲሆን ኒውዮርክ ሊፍት ኦፍ ፊልም ፌስቲቫል ላይ ለመታየት እድል አግኝቷል። ፊልሙም በሲዳማ ክልል ባህልና ቱሪዝም ቢሮ ፕሮዲዩስ ተደርጎ በደራሲ ዶክተር በዛብህ ብርሃኑ የተዘጋጀ ነው። አርቲስት አበበ ተምትም፣ አርቲስት ስናፍቅሽ ተስፋዬ፣ አርቲስት ፈለቀ ካሳን ጨምሮ በርካታ ተዋናዮችና ባለሙያዎች ተሳትፈውበታል። ይህ ሽልማት ለኢትዮጵያ ኪነ ጥበብ እድገት ትልቅ ሚና እንዳለውም ተናግሯል። አይዞ መልካም ወለድኩ ዱራሞ ኢልቴና ኢሎ ኤዮ ማይላንጆ ኢሎ ዳውኤ ቡሹ ውድ የቻናላችን ተከታታዮች እየተከታተላችሁ የምትገኙት ከሲቢሲ ሚዲያ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርስላችሁን የመዝናኛውን ዓለም ወሬዎችን የምንዳስስበት ፕሮግራማችን ነው። መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ኮንሰርት መረጃዎች ልውሰዳችሁ። በአጭር ጊዜ ውስጥ እጅግ ተወዳጅነትና ተቀባይነትን ያገኘችው ድምጻዊት የማ በአይነቱ ለየት ያለ የሙዚቃ ኮንሰርትን ልታቀርብ ስለመሆኑ አስታውቃለች። የደጋ ሰው በሚል አልበሟ ከፍተኛ ተቀባይነትንና ተወዳጅነትን ያገኘችው ድምጻዊቷ በሰኔ ወር የመጀመሪያ ሳምንት በአዲስ አበባ በልዩ የመድረክ ስራ እንደምንገናኝ ሳበስራችሁ በታላቅ ደስታ ነው ስትል በይፋዊ ገጿ ጽፋለች። በአይነቱ ልዩ በሆነው በዚህ የሙዚቃ ድግስ ላይ ከ17 በላይ አንጋፋና ወጣት ድምጻውያኖች ስራቸውን ያቀርባሉ። የማ በቅርቡ በተለያዩ የአውሮፓ ሀገራት በመዞር ከ17 በላይ ከተሞች ላይ ከ70 በላይ መድረኮችን ሰርታለች። ከ350 ሺህ በላይ ታዳሚያንም ኮንሰርቷን ታደመውላታል። ይህ የሰኔ ወር የመጀመሪያው የሙዚቃ ድግስ በተለየ መልኩ ታዳሚያን እንደቀደመው ዘመን ተቀምጠው ሙዚቃን በክብር የሚያጣጥሙበትና የሚደነቁበት ባህላዊና ዘመናዊ ሙዚቃን ያጣመረ ኦርኬስትራን ያካተተ እንዲሁም ሙዚቃ፣ ጭፈራና የሰርከስ ጥበብን ያካተተ ስለመሆኑ ሰምተናል። የሚካሄድበት ትክክለኛ ቀን ግን ይፋ አልተደረገም። የማ በደጋ ሰው አልበሟ በርካታ ሽልማቶችንም ማግኘት ትችላለች። የተቀበልኩት ያንተን እንግዳ ደግሼ ነበር ጥይት ፍሪዳ። ሌላ
ሌላኛው የኮንሰርት መረጃችን ደግሞ ስለ ተወዳጁ ድምጻዊ ሮፍናን ነው። ተወዳጁ ድምጻዊ ሮፍናን በተለያዩ ከተሞች እየተዟዟረ ኮንሰርቱን ሲያቀርብ እንደነበር ይታወሳል። አሁን ደግሞ መዳረሻውን ወደ ውቢቷ መቀለ ከተማ አድርጓል። ይህ የሮፍናን የሙዚቃ ኮንሰርት ሰኔ 7 በባሎኒ ስቴዲየም እንደሚካሄድም ሙዚቀኛው በማህበራዊ ትስስር ገጹ አስታውቋል። ድምጻዊው ከዚህ ቀደም የኔ ትውልድ በሚል በአዲስ አበባ፣ በጋምቤላ፣ በሐዋሳ፣ በድሬዳዋ፣ በአዳማ የሙዚቃ ኮንሰርቱን ማካሄዱ ይታወሳል። ውድ የቻናላችን ተከታታዮች ስትከታተሉ የቆያችሁት ከሲቢሲ ሚዲያ በየሳምንቱ ወደ እናንተ የሚደርስላችሁን የመዝናኛውን ዓለም ወሬዎችን የዳሰስንበትን ፕሮግራማችን ነበር። በቀጣይ በሌሎች ፕሮግራሞች ተመልሰን እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እንዲሁም ያሏችሁን ማናቸውንም አይነት አስተያየቶች ደግሞ በኮሜንት መስጫው ስራ አስቀምጡልን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሜሮን ወርቅነህ ነበርኩኝ። ቸር ቆዩልን።